ጥሩ ነበር ማለት ነው። አሬኒ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያንተ ብትብሽና ሁለት በርገር በለተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባችሁ 10 ሺህ ማለት አርጉኝ አይደለም ሞቱ ነው። አው ዛሬ ሰው እጄ ላይ ይጠፋልና በቃ ጠብቅ ነው ብለሽ ስንቀዘው እንደነገ ባለቤቴ ሁሉ ነገር ተጠብቁ ማለት ተበላ ማዘር ምን ሆነ ነው ግን ባለቤቱ የሞተው? ምግብ እየበላ በድንገት አነቀውና ወጣ ብዬ ስሰካ አሁን ጠጣ ብሎ ሲግደረዳ ሞተ። እንደሱ አይነት ጥሩ ባለቤት የትም አላገኝም። የባለቤቱ ጸባይ ጥሩ ነበር ማለት ነው። ጸባይ አንድ ነው። ጠጥቶ የሚቀዘቅዘኛል፣ ሳይጠጣም የሚቀዘቅዘኛል። በቃ ማዘር ሁሉ ነገር በጎ ነው። እሺ በቃ ማኑስ ከሚደብረን ለምን ካርታ እንጫወት? ልጆቼ እኔም ከሚደብረኝ ለምን አብሬያችሁ አጫውተው? እሺ ብዙም አልሰጠልኩም። ልጆቼ እውነታችን ነው። ባሌ ሞተው ለበጎ ነው። ልጆቼ ሳልበላ አላበላችሁም፣ አላጠጣችሁም። ያጠባችሁ ጥስ ይፋረድባችሁ። እኔ እናታችሁ አይደለም። አዎ ማዬ፣ እኔ ከእናንተ የምፈልገው አንድ ነገር ብቻ ነው። ምንድነው ማዬ? ኑሮ እንደተወደደ ታውቃላችሁ። እዚህ ጊዜ በሁለት ኩላሊት መኖር ቅንጦት ስለሆነ ስለዚህ አንዳንድ ኩላሊታችሁን መሸጥ አለባችሁ። በዚህ ኑሮ ውድነት በዛብና ሰብለ እንኳን ወር አይቆዩም ነበር። እኔ እኮ የወደፊት ሚስቶቻችሁ ሀብታም ባል ነው ማገባው ያሉ እሽቅልል ያሉ ይሆናል። ሄይ ወልዶ መና አረ እንደው ምን አባት አድርጌ እንደው አንተ ሴትዮ በሁለት ኩላሊት መኖር ቅንጦት ነው። አንዱን ሽጡ ሁላችሁም ማለት ነው ተባብራችሁ። ወይ ዲያስፖራ ይላል። አሬ እቺ ልጅ እኮ በጣም ነው የምትመች ማቺ። አዎ ኧረ እባክህ ምንድነው ለአንተ ቸከስ በቃ ነው እንዴ? ሰርጓታ አይደል? ሴትዮ ምንድናት? ዲያስፖራን የሚመቻት ስንት ዓመት ኳሳያ አይደል እንዴ? ለመሰልኩኝ ተከተባት ብናስመጣት እናት ልጁ ዲያስፖራ ነው። ኒኮላስ ባርባራ ይባላል። ዲያስፖራ ነው። ጋራማ ዛማማ ጋዳ ባጁማ የፍላይት ኦፍ ኤምሬትስ ቲያትሮ ድሪምስ ግራ ጎን ያርጌ ወደ እንግሊዝ መውሰድ ነው የምፈልገው። ክራቨን ኮቴጅ ዘ ካምፑን ገና እንዳየሁሽ ነው የሰሜን ገነት ያሳየሽ ነው። በፓሪስ ሴን ጀርመን ሞስት ፕሮባብሊ ይስታከርምሽ ልቤን እንደ ፓሪስ ሐውልት ነው ቀጥ ያረግሽው። ታዲዬን አባት በቃ ነገር ግን ተመችቶኛ ወዳለ ያለች ነው ወደ እስኪ ማይግሪ ወይ እስኪ ማይልኝ የለም እና ጋብዞ ነው። አሬኒ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያንተ ብትብሽና ሁለት በርገር በለተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባችሁ 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ ቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። ኧረ ወንዚ ሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ አዘዘችኝ አመጣው እንዴ? እሺ እንዴት ነው ከስፔሻሉ ጋር ነው ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታው ብዬ እኮ አንድ 3 በርገር ቴካው ያዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥማል። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ፣ እሷ ከስር ታጭደኛለች። እንዴ እና ቤቱን አትገዛልኝ? የጨረቃ ቤት ነው የምገዛልኝ። የጨረቃ ቤት ነው የምገዛልኝ አይደለም? ምን 1000 ብር ይዘህ ነው ልጋብዝሽ አልክ? እና እኔ ማርተ ልጋብዝሽ ነበር ያሰብኩት። እኔ እዚህ ጉዴ ፈላ ልጅሽ በቃ ታራኒ ጋይስ ነው ያልቻልኩት። በእውነት ዳምቦ አርጎኝ ነው ስላልፈለገኝ ነው። መቼ ነው ቴክስት ያደረገው? መጨረሻ ሮብለት ማለት ነው 10 ሰዓት ተኩል ላይ ነው ቴክስት ያደረገልኝ። ከዛ 11 ሰዓት ላይ መልሼ ስደውልለት አላነሳም። ዛሬ እኮ ቅዳሜ 5 ሰዓት እውነት ባለጌ ነው። እንደዚህ ነው አይልኝ እኔ አገባኝም። ዛሬ ካልደወለልኝ በኋላ እጄ ናጠፋል። ወይ እንደውልለት አይዞህ መቅዲ ታረጋግ። ቆይ ስልክ እየጮኸ ነው እኔ እንጃ። ሄሎ አቤት መቅደስ ነሽ? አዎ ነኝ። እኔ ያቤል ታላቅ ወንድም ነኝ። በተደጋጋሚ ያቤል ስልክ ላይ ቴክስት ስታደርጊና ስትደውይ ነበር። አዎ አቤል አርፏል
መቼ? ሮብ ዕለት ነው ያረፈው። ማለት ሮብ ስንት ሰዓት ላይ? ወደ 10 ሰዓት ከ45 አካባቢ ነው ነብሱ የወጣችው። 10 ሰዓት ከ45። እሺ ምንድነው ጋይስ? አቤል ዳምፕ አድርጎኝ አይደለም ሞቱ ነው። ሳይደውል ሳይቀር እኮ ብያችሁ ነበር። ዳምፕ አድርጎ አይደለም ሙት ሆናለች። ስለ ራሷ ብቻ ነው የተጨነቀች። ኧረ ጉድ! እንደዚህ አይነትም ሰው አለ። ሄሎ የዴሊቨሪው ልጅ ነህ አይደል? በቃ አፍጥነውሽ። ኧረ መጣሁ ከቻልኩ። ሄሎ ማን ቆየህ እኮ። ኧረ ፈጠን በልልኝ በእናትህ። ይኸው መጣሁ። እያየሁህ አይደል እንዴ? ምንድነው አንተ ደርሻለሁ አላልከኝም እንዴ? ይኸው ደርሻለሁ። ኦልሞስት ታንኩ ጋር እኮ ነኝ ያለሁት። የምን ታንክ ነው? ታንክ የለም እኮ ሰፈር ውስጥ። ምንድነው ታንክ የምትለኝ? ወይኔ ሰፈር ካላወቅህ ወይ በማፕ ነው ማን። በእናትህ ቸኩያለሁ። ቶሎ ላልኝ። ልክ እናንተ እንደዛ ባረክ በቃ እሺ። ሄሎ ወንድሜ በእናትህ አንዱ አቻኩሎኝ እኮ እሱ ካጎላደስኩ ሂጅ እኮ ነው። አቻኩሎኝ እኔ ቅድም ጀምሮ ያቻኩልኩ አይደል እንዴ? ምንድነው የምታወራው እኮ ታዲያ? ሰውዬ ይኸውልህ አስባርራለሁ፣ ከድርጅት አስባርራለሁ። ይኸውልህ ቶሎ ማደርስ እኮ ነው አሁኑ ነው። በልበል። ኧረ በስመ አብ። ይኸውልህ አዳምጠኝ፣ አታሳብደኝ። ይኸውልህ አሁኑ ነው። ይኸውልህ 5 ደቂቃ ነው የምሰጥህ። አሁኑ ነው ድረስ። ወንድሜ በእናትህ ቆየሁ። ባህር በእናትህ አዎ፣ ምን ላድርግ በእናትህ? በጌታስ ምን ረቦኝ ነበር። ረቦኛል። አሁን ቶሎ አምጣው በእናትህ። ምንድን ነው የራበህ? ረቦኛል። ፍርፍሩን አምጣው ቶሎ በል። ምን አይነት ካቻ ቢታ ያንዳዝከኝ? ካቻ ቢታ ነው የመጣው። መጣው ወልዴ ካቻ ቢቴ ምንድን ነው? ወይ ሚስቴ አዎ ዛሬ ሰው እጄ ላይ ይጠፋልና በቃ አጠብቅ ነው ብለሽ ስንቀዘው እንደናገር ሊያጠፋው ነው የምር አጅባሩ። ወይ ሄሎ ሚስቱን አማክሮ ነው ሰው የሚያጠፋ ማለት። አረ ይመቻችሁ። እግዚአብሔርን ሰብስክራይብ አድርጉ።